ዳታዎችን ለሌሎች አሳልፈው ይሸጣሉ። ሲም ብሎኪንግ ሊያመጣባችሁ ይችላል። እንዲሁም የተለያዩ አካውንታችሁ ሊዘጉ ይችላሉ። የግል ሚስጥራዊ ፓስወርድ በሌላ በሶስተኛ ወገን እጅ ውስጥ ሊገባባችሁ ይችላል። ማንኛውም ሰው ኢንተርኔት በነፃ መጠቀም ይፈልጋል። ነገር ግን አብዛኞቹ ፍሪ ኢንተርኔት የሚባሉት ሜተዶች ግን ሊሚትር ናቸው ወይንም ደግሞ ገደብ አላቸው፣ ሪስኪ ናቸው። እናንተም በነፃ ስለተባለ ብቻ መጠቀም የለባችሁም። ምክንያቱም ለእናንተ በነፃ ኢንተርኔት ለምን እንደሚያስጠቅሟችሁ በደንብ መረዳት አለባችሁ። ሰላም እንዴት ናችሁ? እንኳን ወደ አልፋቲዩብ በሰላም መጣችሁ። በዛሬው ቪዲዮ በተለያዩ ቪዲዮዎች ላይ የሚዘዋወሩትን የፍሪ ኢንተርኔት ወይንም ደግሞ በነፃ የምታገኟቸውን የኢንተርኔት አክሰሶችን ያለውን እውነታ ማለትም ስለ ፍሪ ኢንተርኔት የማታውቋቸውን ነገሮች እንዲሁም ትክክለኛ ፍሪ ኢንተርኔት የሚያስብላቸውን ወይንም ደግሞ ትክክለኛ ፍሪ ኢንተርኔት የሚባሉትን አንዳንድ አፖች ወይንም ደግሞ ካምፓኒዎች ለምን ለእናንተ ፍሪ ኢንተርኔት እንደሚያስጠቅሟችሁ ወይም በነፃ ለምን እንደሚያስጠቅሟችሁና ጉዳቱንም ግልጽ በሆነ መንገድ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ፍሪ ኢንተርኔት የሚለውን በሚገባ መረዳት አለብን። ፍሪ ኢንተርኔት ማለት አንሊሚትድ እና ያለምንም ኮስት መጠቀም ማለት አይደለም። ፍሪ ኢንተርኔት የሚለውንም በትክክል የሚገልጹት ለምሳሌ የፍሪ ዋይፋይ አገልግሎቶች ወይም በነፃ የምታገኟቸው የዋይፋይ አገልግሎቶች፣ በየጊዜያቱ የምታገኙት የፍሪ ዳታ ጊፍቶች ወይም ደግሞ የፍሪ ዳታ ኦፈር የሚደረግላችሁ ከሆነ እንዲሁም የተለያዩ ቦታዎች ላይ የፐብሊክ ኔትወርኮች ትራያል ላይ ያሉ ኢንተርኔቶች ወይም ሙከራ ላይ ያሉ ኢንተርኔቶች በነፃ ኢንተርኔት ወይም ደግሞ ዳታ ሊሰጧችሁ ይችላሉ። እነዚህ ፍሪ ኢንተርኔቶች ግን ቴምፖራሪ ናቸው ወይንም ደግሞ ሊሚትድ ናቸው። በጊዜያዊነት የምትጠቀሟቸውና ገደብ ያላቸው አገልግሎቶች ሊሆኑ ይችላሉ ወይንም ደግሞ በስፖንሰር የተገኙ ሊሆኑ ይችላሉ። እነዚህንም በነፃ የምታገኟቸውን የኢንተርኔት አገልግሎቶችን የምታገኙባቸው ትክክለኛ ቦታዎች አሉ። ለምሳሌ ካፌዎች ውስጥ ልትጠቀሙ ትችላላችሁ። ኤርፖርቶች ውስጥ፣ ዩኒቨርሲቲ ግቢዎች እና የተለያዩ ላይብራሪዎች ላይ ስትንቀሳቀሱ በነፃ ኢንተርኔቶችን ልታገኙ ትችላላችሁ። እነዚህ ፍሪ ኢንተርኔት የሚለውን ቃል የሚገልጹና ፍሪ ኢንተርኔት በትክክል የምታገኙባቸው ቦታዎች ናቸው። በመቀጠል የተለያዩ አፖች ወይንም ደግሞ ካምፓኒዎች ለእናንተ ኢንተርኔት በነፃ እንደሚሰጧችሁ ምክንያቶችን እነግራችኋለሁ። የመጀመሪያውና ዋነኛው ነገር የተለያዩ ዳታዎችን ከእናንተ በመውሰድ ለሌሎች ለሰርድ ፓርቲዎች ወይም ለሶስተኛ ወገን አሳልፈው ይሸጣሉ። ይሄ ማለት የእናንተ የዳታ አጠቃቀማችሁን ሊሆን ይችላል ወይም ሌሎች ዳታዎችን ከእናንተ በመውሰድ ለሌሎች አሳልፈው ይሸጣሉ። እንዲሁም የተለያዩ ፕሮዳክቶችን ለማስተዋወቅና ብራንዳቸው ኤክስፖዝ እንዲሆን ወይንም ደግሞ በቋሚነት እንዲተዋወቅላቸው የፍሪ አገልግሎቶችን ለእናንተ ይሰጧቸዋል። እዚህ ጋር ማወቅ ያለባችሁ በነፃ የተለያዩ ነገሮችን ስታገኙ እናንተ እንደ ፕሮዳክት ነው የሚጠቀሙባችሁ። በመቀጠል የፍሪ ኢንተርኔት ዳንጀረስ ሳይዱን ወይንም ደግሞ ጉዳቱን እንመልከት። ይሄ ቪዲዮ ስለሚጠቅማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እነዚህ ፍሪ ኢንተርኔት የሚያስጠቅሟችሁ አፖች በብዛት ካስተዋላችሁ በነፃ ኢንተርኔት የሚያስጠቅሟችሁ የተለያዩ ህጎችን ጥሰው ነው ወይንም ደግሞ ባይፓስ አድርገው ስለሆነ እናንተ ላይ ሪስክ አለው። ሲም ብሎኪንግ ሊያመጣባችሁ ይችላል ወይንም ደግሞ ሲማችሁ ሊዘጋ ይችላል። እንዲሁም የተለያዩ አካውንታችሁ ሊዘጉ ይችላሉ። ኢቭን የእናንተ የኢሜል አካውንታችሁ እንደዚህ አይነት ህጎችን ጥሰው የሚያስጠቅሟችሁን አፖችን ስትጠቀሙ አካውንታችሁ ሊዘጋ ይችላል። እንዲሁም ዳታችሁን ሊሰረቅ ይችላል። ምክንያቱም እነዚህ በነፃ እያስጠቀሙ ከእናንተ ስለሆነ ዳታ የሚወስዱት ዳታችሁ ሊሰረቅ ይችላል። ፓስወርዳችሁ ሊክ ሊያደርግ ይችላል ወይንም ደግሞ የእናንተ የግል ሚስጥራዊ ፓስወርድ በሌላ በሶስተኛ ወገን እጅ ውስጥ ሊገባባችሁ ይችላል። በተጨማሪም አካውንታችሁ ሊሰበር ይችላል ወይም በእነዚህ በመረጃ በሚመዘብሩ አካላት አካውንታችሁ ሊሰበር ይችላል። በተጨማሪም በምትጠቀሙት ዲቫይሶች ላይ ለምሳሌ በስልኮቻችሁ ላይ ወይንም ደግሞ ፒሲዎቻችሁ ላይ ስትጠቀሟቸው ለቫይረስ የመጋለጥ ወይንም ደግሞ ማልዌር የምንላቸው የመጋለጥ እድላቸው በጣም ሰፊ ነው። እንዲሁም ደግሞ እነዚህን የፍሪ ኢንተርኔት አፖችን ስትጠቀሙ የምትጠቀሙት ኢንተርኔት ስፒድ ደካማ ስለሆነ ስልካችሁ ላይ ወይንም ደግሞ ፒሲያችሁ ላይ ኦቨርሂቲንግ ያመጣባችኋል ወይንም ደግሞ የመሞቅ ነገር ታዩበታላችሁ። በተጨማሪም ደግሞ በመሞቁ ምክንያትም የመቃጠልም ችግር ሊያመጣባችሁ ይችላል።
አሁን ከነገርኳችሁ አንጻር በአጠቃላይ እነዚህን ፍሪ ኢንተርኔት አፖችን ስትጠቀሙ በክፍያ ከምታገኟቸው ወይም ፔድ ከሆኑ ኢንተርኔቶች ይልቅ የበለጠ ዋጋ ያስከፍሏችኋል። በፍሪ ኢንተርኔቶችን የተለያዩ አፖች ከምትጠቀሙ ይልቅ የተለያዩ ሴፍ የሆኑ አማራጮችን ብትጠቀሙ የተሻለ ነው። ለምሳሌ አፎርዴብል የሆኑ ወይንም ተመጣጣኝ ዋጋ ያላቸውን የኢንተርኔት ፕላኖችን ወይም ዳታ ፕላኖችን ብትጠቀሙ የተሻለ ነው። ሌጋሊ ዋይፋይ ሼር እያደረጋችሁ ብትጠቀሙም የተሻለ ነው። በተጨማሪም አሁን ላይ እንደምታውቁት የተለያዩ ቪዲዮዎችን ኦፍላይን እያወረዳችሁ ወይም ኦፍላይን ዳውንሎድ እያደረጋችሁ መጠቀም ትችላላችሁ። ስልካችሁም እንዲሁም ለእናንተም ዳታ ሴቪንግ ሞር ላይ አድርጋችሁ ብትጠቀሙ ለእናንተ ይጠቅማችኋል። በመጨረሻም የምነግራችሁ ፍሪ ኢንተርኔት ያላቸውን አፖች ስትጠቀሙ ለእናንተም ሪስክም ስላላቸው በቋሚነትም ስለማያስጠቅሟችሁ ፍሪ ኢንተርኔት የሚሰጡ አፖችን ባትጠቀሙ የተሻለ ነው። የዛሬውን ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ካላችሁ ከስራ አስቀምጡልኝ። መልካም ጊዜ